አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ የቻናሌ ቤተሰቦች እስከ ዓለም ዳርቻ ሰላማችሁ ይብዛ። ይህን ቪዲዮ ከመጀመራችሁና ከመመልከታችሁ በፊት ላይክ እና ሼር በማድረግ ለብዙ እህቶችና ወንድሞቼ አድርሱልኝ። ብዙ እህቶችና ብዙ ወንድሞች እንዲጠቀሙበት እፈልጋለሁ። በአማና አድርሱልኝ። እናም የተወደዳችሁ የጦቢቲ ዩቱብ ቻናል ቤተሰቦች ሰላማችሁ ይብዛ። ቤተሰብ የሆናችሁ ላይክ እና ሼር በማድረግ ተባበሩኝ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሆኑ። እናም ዛሬ ለየት ባለ ነገር መጥቻለሁ፣ በአንድ ታሪክ ማለት ነው። ይህ ታሪክ በጣም ለኔ ገርሞኛል። ለኔ የገረመኝና ለእናንተም ይግረማችሁ። ብዙ ልጆች ወንድምና እህቶቼ እንዲማሩበትና ከጥፋታቸው እንዲመለሱ ለማድረግ ዛሬ ወደ እናንተ ይዤው መጥቻለሁ ማለት ነው። እንግዲህ ወደ ርዕሴ ስገባ አንድ ሰው ነበረ። ይህ ሰው በጣም ጠጪ ነበረ። ይጠጣል፣ ይሰክራል፣ ሁል ጊዜም እየጠጣ ይሰክራል። እናም ከዕለታት አንድ ቀን ቁጭ ብሎ ማሰብ ጀመረ። ያስበውም ማግባት እንዳለበት ነበረ። በቃ ካሁን በኋላ ማግባት አለብኝ በማለት ወሰነ። እሱም ብዙም ሳይቆይ ወዲያው አገባ። እንዲያገባም ውጭ መጠጣቱን አቆመና ቤት እየመጣ መጠጣት ጀመረ። ቤት ይዞ እየመጣ መጠጣት ጀመረ። ከዛም በኋላ አንድ ልጅ ወለደ። ስሟንም ፋጡማ አላት። ፋጡማም እንደተወለደች ግን መጠጣቱን አላቆመም። ፋጡማ የአንድ ዓመት ልጅ ሆና ቀኝ ታፋው ላይ ታቅፏት በቀኝ እጁ መጠጡን እያነሳ ይጠጣ ነበረ። ከዛም በኋላ ፋጡማ የዛን ጊዜ የአንድ ዓመት ልጅ ናት። ከዛም በእጇ አንስታ መጠጡን ደፋችበት። ከዛ ይህ ሰው አሰበ፣ ይህ እኮ የፋጡማ እጅ አይደለም ከአላህ የተላከ ስበብ ቢሆን እንጂ ፋጡማ በምን አቅሟ ነው ይህን መጠጥ አንስታ ልትደፋብኝ የምትችለው? ነገር ግን አላህ ሱብሓነሁ ወተዓላ አዟት ነው በማለት በራሱ ተጸጽቶ መጠጡን አቆመ። ከዛን ቀን ጀምሮ አንድም ቀን መጠጥ ጠጥቶ አያውቅም። ነገር ግን ፋጡማ የ3 ዓመት ልጅ እንደሆነች ወደማይቀረው አሄራ ሄደች። ከዛ በኋላ ሰውየው ከፊቱ የባሰ ስክረት ውስጥ ገባ። ከዛን በኋላ ይጠጣል፣ ይሰክራል፣ የሚውልበትንና የሚያድርበትን እንኳ አያውቅም። ከዕለታት አንድ ቀን ይህ ሰው በጣም ጠጥቶ ሰክሮ ስለነበረ የተኛበትን እንኳ ሳያውቀው እንደሰከረ ወደቀ። ከዛም አስገራሚውና እኔን የገረመኝ ነገር የህልሙ ነገር ነው። ይህ ሰው በህልሙ እንዲህ አይነት ህልም አየ። በጣም አስፈሪ የሆነ እባብ ያሯሩጠው ጀመር። እባቡ ሲያሯሩጠው አንድ ድክም ያለ ሽማግሌ ያገኛል። አንተ ሽማግሌ አድነኝ እባክህ በማለት ይለምነዋል። ሽማግሌው መልስ ሳይመልስለት ይቀራል። ከዛ በኋላ ለሁለተኛ ጊዜ እየሮጠ አሁንም ለሁለተኛ ጊዜ ሽማግሌውን ያገኘዋል። አንተ ሽማግሌ እባክህን አድነኝ በማለት አሁንም ይለምነዋል። ከዛም ሽማግሌውም እኔ እኮ ደካማ ነኝ፣ አቅመ ደካማ ነኝ፣ ለራሴም አልሆንም እንኳን ላንተ፣ ምናልባት እስቲ ወደዛ ተራራ ውጣ በማለት ሽማግሌው ይነግረዋል። ወደ ተራራው ሸቅቦ ሲመለከት ልጆች ተሰብስበው እየተጫወቱ ያያል። ከነዛ ከልጆች መካከል አንድ የእሱን ልጅ ፋጡማን ያያታል። ከዛም ይህ ሰው እየሮጠ ወደዛ ተራራ ይወጣል። ከዛ ተወጣ በኋላ ልጅ ፋጡማ እሱን በቀኝ እጇ ይዛ እባቡን በግራ እጇ አንስታ ትገለዋለች። ከዛም በዱንያ ላይ እንደሚታቀፋት አድርጎ ቀኝ ታፋው ላይ አድርጎ ልጁ ፋጡማን ታቅፎ ቁጭ ይላል። ከዛም ጥያቄውን እንዲህ ሲል ይጠይቃታል። ልጅ ፋጡማ ያ ሲያሯሩጠኝ የነበረው እባብ ምንድን ነው በማለት ይጠይቃታል። አባቴ ያኮ ወንጀልህ ነው፣ ወንጀልህ እኮ በስቷል፣ ወንጀልህ ነው በማለት ትመልስለታለች። ከዛ በኋላ ያስ አድነኝ እያልኩት እኔ ደካማ ነኝ ያለኝ ሽማግሌስ ምንድን ነው በማለት ይጠይቃታል።
ፋጡማም እሱ እኮ ኸይር ስራህ ነው፣ ኸይር ስራህ ደግሞ በጣም ደክሟል፣ ወንጀልህ በጣም በርትቷል፣ ኸይር ስራህ ሊያድንህ አልቻለም፣ ደክሟል በማለት ትመልስለታለች። ይህን ካለችው በኋላ ልጁ ፋጡማ ሱብህ ላይ አላህን ፍሩ፣ ወደ አላህ መንገድም ተጓዙ የሚለውን የቁርአን ሀያ ትቀራለታለች። ይህንን ተቀራችለት በኋላ ይህ ሰው ከተኛበት ይነቃል። ከዛ በኋላ ይህ ሰው ይደነግጥና ሻወር ይወስድና ውዱ ያደርግና ልጁ ፋጡማ የቀራችለትን ቁርአን በጣም እየገረመውና በጣም እንትን እያለ ሰውነቱ እየተንቀጠቀጠ ሱብሂ አዛን ይላል። ሱብሂ አዛን ካለ በኋላ ሻወር ወስዶ ውዱ አድርጎ ወደ መስጊድ ይሄዳል። መስጊድ ከሄደ በኋላ ልጁ ፋጡማ በህልሙ የቀራችለትን የቁርአን ሀያ የመስጊድ ኢማማው እየቀራው ይሰማል። ከዛን ቀን ጀምሮ ይህ ሰው በጣም አሊምና በጣም ታዋቂ ሆኖ ይኖራል። አላህ ሱብሓነሁ ወተዓላ ያጠመመውን አላህ ሱብሓነሁ ወተዓላ ያገረዋል። እህትና ወንድሞቼ መጨረሻችንን መጀመሪያችንንም አላህ ያሳምርልን። እንዲህ አይነት አላህ ሱብሓነሁ ወተዓላ የኔ ነህ ያለውን ሰው መጨረሻውንም መጀመሪያውንም ያሳምርለታል። አላህ ሱብሓነሁ ወተዓላ ደግሞ የኔ ነህ ያለውን ሰው ደግሞ መጀመሪያ በወንጀል በኃጢአት ሲሰራ ኑሮ መጨረሻውን ግን በትንሽ ነገር ስራውን አሳምሮ ወንጀሉን አብሶ ወደ አሄራ ይወስደዋል። አላህ ሱብሓነሁ ወተዓላ ደግሞ አንዳንዱን ደግሞ አንተ እኮ መጀመሪያ ያምርና መጨረሻ ደግሞ አካሄድህ አያምርም ያለውን ሰው ደግሞ አላህ ሱብሓነሁ ወተዓላ መጀመሪያውን በጣም ያሳምረውና መጨረሻውን ግን አሟሟቱን የከፋ ያደርገዋል። ነገር ግን አላህ ሱብሓነሁ ወተዓላ እህትና ወንድሞቼ መጀመሪያውንም መጨረሻውንም ከሚያሳምርላቸው ተባሮቹ ያድርገን። አላህ መጨረሻችንንም መጀመሪያችንንም አላህ ያሳምርልን፣ ወንጀላችንንም አላህ ያብስልን። እናም ይህም ቪዲዮ ከማየታችሁና ከመጀመራችሁ በፊት ላይክ እና ሸር እያደረጋችሁ ለብዙ እህቶችና ለብዙ ወንድሞቼ እንዲደርስ ተባበሩኝ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ እጋብዛችኋለሁ። እህትና ወንድሞቼ በያላችሁበት ሰላምና እዝነት የአላህ በረከት አይለያችሁ። እናም አሳድጉኝ፣ ተባበሩኝ በማለት ጠይቃችኋለሁ። እህትና ወንድሞቼ እስከ ያላችሁበት ሰላማችሁ ይብዛልኝ።